እሺ እንዴት ናችሁ? ያው የሰሞኑን ጉዳይ በደንብ ተከታትላችሁታልና አንዳንድ ነገሮችን ለማጥራት ነው የመጣሁትኝ። በመጀመሪያ ኢንፎርሜሽኑ የተነገረበት መንገድ ልክ አልነበረም። ለዛ ነው በዛ መልኩ አፕሮች እንዳደርግና በዛ መልኩ መልስ እንድሰጥ ያስገደደኝ። ከዛ ውጪ የትኛውም ፖይንት ላይ ያላችሁ ትሬነሮች ኦር ደግሞ አሁን ጂም የከፈታችሁ ሰዎች በዛ መልኩ የትኛውንም ትሬነር አፕሮች የማድረግ በዛ መልኩ ክሪቲሳይዝ የማድረግ መብት አላችሁ ብዬ አላስብም። ምክንያቱም እናንተ ያላችሁ መብት እናንተ አሁን ላይ ይሄ እርቧችሁና ጠግቧችሁ ያላችሁን ፊዚካል ሳይሆን እናንተ ያላችሁበት ፊዚካል ምናልባት ሌላው ያልሰራው ኦር ደግሞ እናንተ የተለወጣችሁበት መንገድ ካለ ያንን እየሰራችሁ ይሄንን ብትሰሩ ይሄን ብታደርጉ ጥሩ ነው ማለት ነው የምትችሉት እንጂ በዚህ ኑሮ በዚህ ላይፍ 100 ግራም ፕሮቲን እንኳን ማግኘት አይችልም አንድ ትሬነር። ምክንያቱም የምትከፍሉትን ደሞዝ አውቀዋለሁ፣ ማናጀር ነበርኩኝ እኔ ፐርሰናል ጉዳዮች ጋር ተያይዞ ከእናቴ ጋር ባለው ጉዳይ ነው እኔ ጂም አሰራበት ከነበረው ከተለያዩ ነገሮች ትቼ ዛሬ እኔ እናቴን ማስታመመው እና ትሬነር ማለት ምን ማለት እንደሆነ ስለማውቅ እኔ ትሬነር ለመሆን ደም ተፍቼበታል፣ ብዙ ነገር አሳልፌበታል፣ ዋጋ ከፍዬበታል። ስለዚህ ከነዛ ነገሮች አንፃር ነው እኔ እንደውም ጂም ኦነር ለሆናችሁ ሰዎች እኔ ቻሌንጅ እሰጣችኋለሁ። ትሬነሮቻችሁን እናንተ ጋር የሚያሰሩትን ትሬነሮች ፐርሰናል ሲያገኙ የፐርሰናል ገንዘብ አትቀበሏቸው፣ አትቁረጡባቸው። እንደምትቆርጡት እኔ ያውቃለሁ። ስለዚህ አትቁረጡባቸው። እስቲ የትኛው ትሬነር ራሱን እንደማይለውጥ እናያለን። ይሄ ከፋይናንሻል ነገሮችም ጋር የተያያዘ ነው። አንዳንዶቻችሁ በጣም ስታስቁኝ ነበር። እግር ስለሌለህ ነው ወይ? አለመተዋወቅ ነው። በደንብ ነው እግሩ ያለኝ፣ በደንብ ነው ስትሪንግዞ ያለኝ። ሁሉም ሰው ባፍ መሆን ይፈልጋል ማለት አይደለም። ፊትነስ ጎላችን ራሱ የእያንዳንዳችን የተለያየ ነው። ካልስቴኒክስ የሚወድ ሰው አለ፣ ስኪኒ የሆኑ በደንብ መስኩላር መሆን የሚፈልግ ሰው አለ። ሁላችንም ባፍ መሆን አለብን ማለት አይደለም። ያ ራሱ ፖይንቱ ሴት የተደረገበት መንገድ ልክ አይደለም። ከዛ አንጻር ነው እና ስለዚህ ኃላፊነት በተሞላው መልኩ ይሁን። ምክንያቱም ብዙ ሰው ኢንፍሉዌንስ የምታደርጉ ፊትነስ ላይ ያለን የምትሉ ሰዎች ስታወሩ የምትመጡበት አፕሮች ብዙ ሰው ከነጥሬው ነው ያንን ነገር የሚወስደው። ያ ነገር አደገኛ ነው። በጥሬው የወሰደ ሰው ከዛ በኋላ ትሬነሮችን ምንድነው በፊዚካሊ ማበላለጥ ይጀምራል። ሜንታሉ ይቀራል። ምላችሁ ገብቷቸዋል። እኔ አሁን ግዴታ ባፍ መሆን በጣም እንትን ማለት የማልፈልግ ሰው ስሊም የሆነ ምናምን የምትወዱ ሰዎች ሆናችሁ የእናንተን ፊዚካል አይቶ አይ ይሄማ ቀጭን ነው ሊያወፍረኝ አይችልም ወደሚል አይነት ኮንክሉዥን ይመጣ ይችላል እና ከዛ አንጻር ነው። ይመቻችሁ። መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት። እሺ መተናል። ሳንተኛ ወዲያውኑ ከነ ሶፌ ነው የመጣው የታባቱ። እሺ አንዴ ቤተክርስቲያን ባሙ ሐንሻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደሞ ሐንሻ ክጽልይ ሐንሻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ ኣነ ሴኩሪቲ የድልየኒ ብስሩ ዋው አንዴ ጫማ ከውፃዶ እዚያ ልውሽጢ ናት ነው አሁን ከሌሊቱ
7 ሰዓት ነው። 7 ሰዓት ከ10 አካባቢ ነው። እንቅልፍ መተኛት ስላልቻልኩኝ ነው ይህን ቪዲዮ የምሰራላችሁ። ይህኑ ላይክ በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ። ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፈውት ልክ አይደለም እየሄድኩ ያለሁት። አይ ነው ከጀርባዬ በጣም ብዙ ሀስሎች አሉ፣ በጣም ብዙ ድካሞች አሉ። ያው የሰው ልጅ ነኝ እኔም ኢሞሽን አለኝ። ላይክ እናንተ መናገር ሁላ አልችልም የውስጤን አውጥቼ። ሉክ እኔ ሁሉ ነገር ያልተናገርኩት ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ ማለት በጣም የሚፈታተን ሰው ነው። በጣም የሚፈታተን ሰው ነው። እና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ተሸንፌ ሳይሆን ወይም ደግሞ እሱ ሳይሆን አንድ ነገር ትዝ ብሎኝ ነበረ እና እንቅልፍ መተኛት ፈልጌ ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ ሐዋሳ ሄጃለሁ፣ አዳማ ሄጃለሁ። ጊቫዌ እየሰጠው ነበር የ7ኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረጉና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለልበትን ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። እና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል። እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ እኛ አስፈላጊውን እርምጃ ሁሉ እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን እንደው ወሬ ችግር የለውም፣ ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹር ጋርዶቹ አያውቁም ይሄን ነገር። ከዛ
ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ ምጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደክሞኝ የሄድኩት እንደዛ እንደደከመኝ ስራውን ጠዋት ጋርዶች ይዤ አይታችኋል። አንዳንድ እንዲያውም ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋርድ ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱን ምናምን ኮንሰርቱ ምናምን ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ተደውለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያችኋለሁ። ይህን ሁሉ ነገር ዋጋ የከፈልኩት እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ፣ መተኛ እንኳን ቦታ አልነበረም እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ ያለ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አልኩኝ። በቃ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ ከመጣሁ በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋል እና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ብለውኛል። የባህር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገቤ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን ይዩት እና ሁሉም እየደወሉ እኔ ጋ ቶማስ እንደዚህ ተባልን እኮ እንደዚህ ማለት ሃው ፋር ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል? እኔ ተንኮል የለብኝ፣ በስራ ላይ አልመጣሁኝ። እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ ሰራሁኝ፣ ራሴን ቀየርኩኝ። ከቀየርኩኝ በኋላ ስለ ስፖርት ሳይንስ ማጥናት ጀመርኩኝ። ከዛ በኤስ በሚገኘው አሜሪካን ሀገር በሚገኘው የኤስ ዩኒቨርሲቲ የስፖርት ሳይንስ አካዳሚ እዛ ተመረኩኝ፣ በኦንላይን ማለት ነው። ከዛ ግሩፕ ትሬኒንግ የተመረኩት። ከዛ በኋላ የራሴን የፊትነስ ፕላትፎርም አድርጌ ሁሉንም አቀናጅቼ ምናምን ነገር ፊትነስ ፕላትፎርሜን እንደምንም ብዬ ሪሰርች ምናምን ሰርቼ ጨረስኩኝ እና ራሴ ላይ እንደምታዩ ነው። በጣም አሪፍ አቋም አለኝ። እኔ ምስል ቢውልድ ያን ያህል ማድረግ አልፈልግም፣ ቢኮዝ ለስራዬም አስቸጋሪ ስለሚሆን ማለት ነው። ለስራዬም አስቸጋሪ ነው። እንደገና ደግሞ ከዚህ ፊት ደግሞ ህንድ ሄጄ ጉልበቴን ታምሜ ያለው ነው። ከባድ ነገር ማንሳት አልችልም ምናምን ነገር ያው ሪዝኑን ላስት ታይም ነግሬያቸዋለሁ። እና በጣም ፊት ነኝ፣ በጣም ሄልዚ ነኝ፣ በስራዬ በጣም ፐርፌክት ነኝ፣ በጣም ክሬቲቭ ነኝ። ይህን ሁሉ ነገር እንዳደረግ ያደረገኝ ዳንስ ፊትነስ ነው። በጣም ረድቶኛል። እስፔሻሊ ደግሞ አካላዊ ብቃት እንቅስቃሴ ብቻ ሳይሆን ሜንታሊ በጣም
ስትሮንግ እንደሆንና የምፈልገውን ነገር እንድከውንና እንዳስብ አድርጎኛል፣ ረድቶኛል። በቃ ዳትስ ኢት። እኔ ቦዲ ቢልደር መሆን አልፈልግም። እኔ ፓወር ሊፍተር መሆን አልፈልግም። የኔ ሚሽን በቃ ሄልዚ ኤንድ ፊት መሆን ብቻ ነው። ከዛ ውጪ እኔ ምንም ነገር አልፈልግም። ገባችሁ? እኔም ጋር የሚወጡ ሰዎች አብዛኞቹ 90%ዎቹ ሄልዚ እና ፊት መሆን የሚፈልጉ ናቸው። ልክ እንደኔ ማለት ነው። ልክ እንደምታዩት አቋም። ከዛ ውጪ ምንም ስለ ኮምፒቲሽን ፊትነስ ኮምፒቲሽን የለብኝ ምናምን አይ ዶንት ዋንት ቱ ላይክ ትልቅ መስል አልፈልግም። ይሄ የኔ ሚሽንም አላማም ታርጌትም አይደለም። ሁሉም የየራሱ ጎል አለው። ሶ እኔ ጥሩ ፍሌክሲቢሊቲ፣ ጥሩ ካርዲዮቫስኩላር እንዲኖረኝ ነው የምፈልገው። ጥሩ አጊሊቲ እንዲኖረኝ ነው የምፈልገው። ዳትስ ኢት። ጥሩ ባላንስ እንዲኖረኝ ነው የምፈልገው። ላይክ 11ዱንም የፊትነስ ኮምፖነንት እያንዳንዱን ከኔ የዳንስ ፊትነስ ፕላትፎርም ጋር አድርጌ አዋቅሬ ነው የሰራሁት። ገባችሁ? ሶ እኔ አልፈልግም እና እጅግ በጣም አይምሮ በሚረብሽ ሁኔታ እነዚህ ልጆች አገለሏቸው፣ እየደወሉ እኔ ጋር ይነግሩኛል ማለት ነው። እና በቃ እንቅልፍ መተኛት አልቻልኩም። በቃ እኔ ስለ ሰው ቪዲዮ እንደዚህ ወጥቼ ሰርቼ አላውቅም። ሰዎችም እንዲጠሉት ስለማልፈልግ እኔ ቢዝነሱም እንዲበላሽበትም አልፈልግም። የሱ ቢዝነስ እንዲበላሽበትም አልፈልግም። አይ ዶንት ዋንት። እኔ እግዚአብሔር የሰጠኝ በረከት ብቻ ነው እኔ መውሰድ የምፈልገው፣ መውሰድም ያለብኝ አልፈልግም። እና የዚህን ያህል በቃ አይምሮዬ ላይ ሌላው ነገር ማለት ነው። አሹ የሚባል ልጅ አለ። እሱ ጋር ቅጥረኛ ሆኖ የሚሰራ ልጅ ነው እና ላይቭ ላይ ሪከርድ አድርገው ሰዎች ልከውልኝ ነበረ እና ይህ ልጅ ከዚህ በፊት የኔም ጓደኛ ነበር። ከጊዜ በኋላ ግን ከእሱ ጋር መስራት ጀምሩ። ያው እንደምታዩት ኮንቨርሴሽናችን ብዙ ጊዜ እየመጣ ስለነሱ መጥፎ ነገሮች ያወራኛል፣ ስለነሱ የማይሆን ነገር ያወራኛል። እኔም መጥፎ ነገር እንዳወራ ይገፋፋኛል ማለት ነው። አሹ ኦንላይን ላይ ወጥቶ ላይቭ ላይ ማለት ነው ላይቭ ላይ ወጥቶ እንደዚህ ነው እንደዚህ ያለ ሲናገር ነበር። ላይክ አይምሮ ይረብሻል። ላይክ እኔ ብሎ እኔን ለማስታጣትና የሆነ ዝቅ ለማድረግ ኤኒዌይስ ያደረከው ነገር ጥሩ አይደለም። በጣም ጎድተኛል። ላይቭ ላይ ስትናገር የነበረውን ነገር ሁሉ አይቻለው። ይሄ ሴንሲቲቭ ነው። ላይክ ሴንሲቲቭ ታይም ላይ ነው ይሄን ያደረከው እና በጣም ተቀይሜ ያለው። የሱ ሰራተኛም ብትሆን በፍጹም ለእውነት ነው መቆም ያለብህ እንጂ አንተ ድርጅቱን ለማዳን ብለህ ወይም ደግሞ እሱን ለማዳን ብለህ እንደዚህ አይነት ነገር መስራት የለብህም። ተገቢም አይደለም። አንተ ልጆች አሉ፣ ነገ በልጆች ካርማው ሊደርስባቸው ይችላል። እንደዚህ ዋሽተህና እንደዚህ እንትን ብለህ ራስህንና ድርጅቱን ለመጥቀም አትሞክር። ይሄው አንዱ ዋን ኦፍ እናንተ ጋር የሚሰራ ሰው አንብቡት፣ እዚህ ጋር ምን ብሎ እንደጻፈ ማለት ነው። ሉክ ዳት ፋር ነው የሚሄደው፣ ሰዎችን አታክ ለማድረግ ሰዎችን ለመጉዳት። በጣም ከአቅሜ በላይ ስለሆነ ነገሩ እጅግ በጣም ኮንትሮል ማድረግ ስላልቻልኩኝ ነው የመጣሁት። ቪዲዮን የሰራው ምንድን ነው፣ እኔ ታላቁ ሩጫ ላይ ኮንሰርት ነበረኝ። ከ35,000 ሰው በላይ የተገኘበት ኮንሰርት ነበረኝ። የዛ ኮንሰርት ላይ በቱታን ያቀረብኩት ያንን ቪዲዮ አየ። በሚቀጥለው ቀን ይህንን ቪዲዮ ሰራ ማለት ነው። እና እኔ እንደነገርኳቸው እኔ ቦዲ ቢልደር ወይም ፓወር ሊፍተር መሆን አልፈልግም። እኔ ሄልዚ ኤንድ ፊት ነው። እንደምታዩት በጣም ፊት ነኝ፣ ሄልዚ ነኝ። በቃ አይ ዶንት ዋንት። እኔ አልፈልግም፣ ማንንም መጉዳት አልፈልግም። የሚፈልግ ሰው ካለ እንደኔ መሆን የሚፈልግ ማርያም። በመጀመሪያ ለመላው ኦርቶዶክሳውያን ዛሬ የእናታችን የቅድስት ድንግል ማርያም ዓመታዊ የንግስ በዓል ነው። እንኳን አደረሳችሁ ልል እወዳለሁኝ። በመቀጠልም ደግሞ አሁን ቪዲዮ ላይ እንደተመለከትነው ወንድማችን አዶናይ ትላንትናው ዕለት በቲክቶክ ክሬቲቭ አዋርድ ላይ የእናታችን ቅድስት ድንግል ማርያምን ስም ከፍ አድርጎልናል። ለዚህም ደግሞ ወንድማችን ክብር ምስጋና ይገባዋል። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በትላንትናው ዕለት በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ሲያደርግን በጣም ደስ ብሎ የነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይህንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ እኔ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው
እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ በጣም በሚገርምና በሚደንቅ ሁኔታ። እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አልላችሁም፣ አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ።